ክርስቶስ ተንሥአ እሙታን አብያተ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። ይህ የቤተ ክርስቲያን እስከ በዓለ ሃምሳ ድረስ አዋጅ ነው። ወንድሞች ከወንድሞች ጋር፣ እህቶች ከእህቶች ጋር ሲገናኙ ልክ የቤተ ክርስቲያን ድምፅ ትምህርት ሆኗቸው እንደቀሰሙት ሁሉ እስከ በዓለ ሃምሳ ሰላምታቸው የክርስቶስ አዋጅ ይሆናል። ክርስቶስ በእውነት ተነስቷል፣ ለጴጥሮስም ታይቷል እያለ ቅዱስ ዮሐንስ እንደዘገበልን የአዋጅ ጾም ሆኖ እንደ ጾምነው ሁሉ የአዋጅ ሰላምታ ሆኖ ሰላምታ እንሰጣለን። በዚህ ነው ሁሉም ሲነሳ ሲደጋገም የክርስቶስ ትንሣኤ ቤተ ክርስቲያን በዚህ መልክ ስለምታወጅ ነው። በዚህ በሉቃስ ወንጌል ምዕራፍ 24 ላይ የምንወዳቸው አባታችን ሰራይ በነበሩበት ጊዜ ሲሰብኩ እንዳሰሟችሁ ሁሉ የትምህርታችን ርዕስ አድርገን የምንነሳው ከእኛ ጋር ሁን በሚል ርዕስ ይሆናል። እስቲ በርቱላችሁ። ከእኛ ጋር ሁን፣ ከእኛ ጋር እደር፣ ከእኛ ጋር ሁን። ጌታ አምላካችን ለእኛ እንዲበጀንን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ድንዛዜን በመዝራት ሕሊናን በመበታተን ሕያውና ዘላለማዊ የሆነውን የእግዚአብሔርን ቃል እንዳንሰማ የሚከለክለንን ጥንተ ጠላታችንን አምላካችን እግዚአብሔር በመስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። በዚህ ትምህርት ውስጥ ሁለት ደቀ መዛሙርት ትንሣኤውን በልባቸው መጠራጠር ገብቶባቸው ልባቸው እየቀዘቀዘባቸው የሄዱ ሁለት ደቀ መዛሙርት ተገኝተዋል። በትንሣኤው መጀመሪያ ለመግደላዊት ማርያም እንደተገለጠላት ኋላም ለሐዋርያት እንደሰበከች ሰምተናል። በሁለተኛ ትንሣኤም በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ብሎ አምላክነቱን ጌትነቱን እንደገለጠ ባለፈው ሳምንት አይተናል። በዚህም ደግሞ የተጠራጠሩ ልባቸው የቀዘቀዘባቸው ሁለት ደቀ መዛሙርት ተገኝተዋል። የቤተ ክርስቲያን መምህራን እነዚህ ሉቃስና ቀለዮጳ ናቸው ብለውናል። እየቀዘቀዙ ነው የመጡት። ስለምንድን ነው ብትሉ የክርስቶስን ትንሣኤ የክርስቶስን ከሞት መነሳት በአይሁድ ከባድ ጫና ስለነበረ ነው። ከዚህ በፊት ባለፈው ሳምንት አንድ ተጠራጣሪ ሲነገር ሰምታችኋል። ማን ነበር? ቶማስ። ማን ነበር? ቶማስ። ረሳችሁት እንዴ? ቶማስ ነበር አይደል? ቶማስ መጠራጠር ሳይሆን የሚፈልገው ማየት ነው። እነዚህም ደግሞ እርስ በርሳቸው እየተነጋገሩ ይሄዱ ነበር። አንደበታቸው ቃል ያወጣል፣ ልባቸው ደግሞ ይቀዘቅዛል። አንዳንድ ጊዜ እንደዚህ ይሆናል። የእግዚአብሔር ቤተሰቦች አንደበታችን ለመናገር ይፈልጋል፣ አቤት አቤት ይላል። ልባችን ደግሞ ማመን ይከዳዋል። እንዲህ እየሄዱ ሳለ ከኢየሩሳሌም ወደ ኤማውስ 60 ምዕራፍ ያህል የምትርቅ ከተማ ናት። ወደዛች ከተማ እየሄዱ ሳለ እርስ በርሳቸው ስለ ጌታ ኢየሱስ ክርስቶስ ይናገራሉ። ስላስተማረው ነገር 3 ዓመት ከ3 ወር ከእነሱ ጋር በነበረ ሰዓት ስለ ነገራቸው፣ ስለ አምላክነቱ፣ ስለ ጌትነቱ፣ ስለ
አባትነቱ ይነጋገራሉ። ስለ ምሕረቱ፣ ስለ ቸርነቱ ይነጋገራሉ። ስለ ይቅርታው ይነጋገራሉ። እንዴት አድርጎ ገቢረ ተአምራትን እንዳደረገ ይነጋገራሉ። እንዴት አድርጎ ደግሞ ሕማም እንደተቀበለ፣ እንዴት እንደሞተ፣ እንዴት እንደተሰቀለ ይነጋገራሉ። ትንሣኤውም እንዴት እንደሆነ ይነጋገራሉ። በዚህ ንግግራቸው መካከል የሁላችን አባት እርሱ ጌታ መድኃኔዓለም ሰው ሆኖ በእነሱ ዓይን በእነሱ እይታ ተገለጠላቸው። ስለዚህ ሦስተኛ ሰው ይላል መጽሐፍ ቅዱሳችን፣ ሦስተኛ ሰው በመካከላቸው ሆነ። ሰላም ለእናንተ ይሁን፣ ወዴት ትሄዳላችሁ አላቸው። ወደ ኤማሁስ እየሄድን ነው አሉት። ወደ ኤማሁስ የምትሄዱት እየተነጋገራችሁ ድምፃችሁን እሰማችሁ ነበር። ስለምንድን ነው የምትነጋገሩት ነገር ምንድን ነው አላቸው። አንተ ለኢየሩሳሌም እንግዳ ነህን? በኢየሩሳሌም የሆነውን በኢየሩሳሌም የተደረገውን አልሰማህምን? ታላቅ ነገር እኮ ኢየሩሳሌም አስተናግዳለች። ያ በነቢያት ትንቢት የተነገረለት ነቢያቱ ዮርዳን ይወለዳል ያሉለት እርሱ ቀራንዮ ላይ ተገኝቷል። ለብዙዎች መድኃኒት ሊሆን ቅዱስ ዳዊት ወገብረ መድኃኒተ በማእከለ ምድር እንዳለ በምድር መካከል መድኃኒትን አደረገ እንዳለ ከሰማይ ዝቅ ከምድር ከፍ ብሎ በኢየሩሳሌም ላይ ተሰቅሏል። ሥጋውን ቆርሷል፣ ደሙን አፍሷል። ስለዚህ ነው የምንነጋገረው። ይህ ሥጋውን የቆረሰ ደሙን ያፈሰሰ አባት ሆይ የሚያደርጉትን አያውቁምና ምን በላቸዋል? እስቲያግዙኝ። ምን በላቸው? ይቅር በላቸው። እንዲህ ብሎ ያስታረቀ ወደ መቃብር በሥጋው የወረደ ሙስና መቃብር እንድል አድርጎ በሦስተኛ ቀን ሲነሳ ለእነ ማርያም የታየ እነ ማርያም ሴቶች ሁሉ በአንድነት ሆነው በእውነት ተነስቷል ብለው የሰበኩለት፣ ኋላም ሐዋርያት እነ ቅዱስ ጴጥሮስ ወደ መቃብሩ ገስግሰው ሄደው ያዩት፣ መላእክት በአንድነት ሆነው እርሱ ከሙታን መካከል የለም ያሉት፣ ኢየሩሳሌም የታወከችበት ኋላም የተደሰተችበት ስለ እርሱ ነው። ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ስለ እሱ ነው። የእርሱ አገልጋዮች ነበር። የእርሱ ምኖች ነበር። የእርሱ ምኖች ነበር፣ አገልጋዮች፣ የእርሱ ተከታዮች ነበር። ስለ እሱ ነው የምንነጋገረው። ተመልከቱ፣ ይነጋገሩ የነበረው ስለ ጌታ ኢየሱስ ክርስቶስ ነው። እናንተ በመጽሐፍት ያለውን አልሰማችሁም? ነቢያት እንደተናገሩት እርሱ ከሰማይ ሰማያት ይወርዳል እንዳሉ፣ ይሰቀላል እንዳሉ፣ ይሞታል እንዳሉ፣ ሙስና መቃብር እንድል አድርጎ ይነሳል፣ ያርጋል ያሉትን የመጽሐፍት ቃል እንደምን አልሰማችሁም? እንደምን አላስተዋላችሁም አላቸው። እንዲህ እየተነጋገሩ ከእርሱ ጋር እርሱ ምስጢር እየገለጠላቸው አምላክነቱን፣ ጌትነቱን፣ አባትነቱን በልባቸው እያጸናላቸው ልባቸው ይቃጠል ነበር ይላል መጽሐፍ ቅዱስ። ልባቸው ምን ይሆን ነበር? ልባቸው ይቃጠል ነበር። ከፍቅሩ የተነሳ ከጌትነቱ የተነሳ ልባቸው ይቃጠል ነበር። እንዲህ እያሉ ቀኑ እየመሸ ወደ የሚደርሱበት ማደሪያ አካባቢ ደረሱ። የዚህን ሰዓት እርሱ አልፎ ሊሄድ ነው፣ እነሱ ደግሞ ደርሰዋል ወደ ቤታቸው። የዚህን ሰዓት ምን አሉ? እባክህ ተመልከቱ፣ ቀኑ መሽቷልና ከእኛ ጋር ምን ሆነ? ቀኑ መሽቷልና ከእኛ ጋር ደከማችሁ። ትንሽ ጊዜ ብቻ ነው። ቀኑ መሽቷልና ከእኛ ጋር እደር አሉት። ተመልከቱ፣ ሊያልፋቸው ሲል ያ ሁሉ ልባቸውን ሲያቃጥል ሲያናግራቸው የነበረው
ሊያልፋቸው ሲል አምላካቸውን እምቢ አሉ። እባክህን እንግዳችን ሆነ ወደ ቤታችን ገባ፣ ከእኛ ጋር እደር፣ ግድ የለህም ማለት እሺ ብሏቸው አብሯቸው ገባ። ያላቸውን ማዕድ ባቀረቡለት ጊዜ ያንን ባረከና ለእያንዳንዳቸው ሰጣቸው። ያንን ሲበሉ ዓይናቸው ምን ሆነ ይላል? ተከፈተ። ክብርና ምስጋና ለእግዚአብሔር ይሁን። ያኔ አምላካቸው መድኃኒታቸው ጌታቸው ኢየሱስ ክርስቶስ እንደሆነ አዩ። ለካ ልባችን ሲቃጠልብን ስንነጋገር ምስጢር ሲገልጥልን የነበረው እርሱ ነው። በእውነት ጌታ አምላካችን ጌታ መድኃኒታችን ኢየሱስ ክርስቶስ ከሙታን ምን ሆነዋል? ተነስቷል አሉ። ስለዚህ አሁን ማደር አይገባንም፣ አሁን መተኛት አይገባንም። ተነስተን ወደ ኢየሩሳሌም መሄድ አለብን። ደክመን የነበርነውን ያገዘንን እርሱን አምላካችንን እንዳገኘነው ልንመሰክር ይገባል ብለው 60 ምዕራፍ ተጉዘው መጥተዋል ብያቸዋለሁ። ተመልሰው ምንም እንዳልደከመው ሰው ወዴት ጉዞ ጀመሩ? ወዴት ጉዞ ጀመሩ? ወደ ኢየሩሳሌም ጉዞ ጀመሩ። ክብርና ምስጋና ለመድኃኒዓለም ይሁን። የእግዚአብሔር ቤተሰቦች በዚች ጥቂት ጊዜ ውስጥ አንድ ነገር ወደ ቤታችሁ ይዛችሁ ልትሄዱ እፈልጋለሁ። ይህን ትምህርት ብዙ ጊዜ ሰምታችሁታል። ነገር ግን ከዚህ ትምህርት ውስጥ ምንድን ነው ለሕይወታችን ይዘን የምንሄደው? እነዚህ ሐዋርያት 3 ዓመት ከ3 ወር ከእርሱ ጋር ነበሩ አልነበሩ? አቤት ነበሩ አልነበሩ? አስተምሯቸዋል። አምላክነቱን ጌትነቱን አይተዋል። ነገር ግን አንድ ጊዜ ደግሞ ምን ሆነ? የልብ ቅዝቃዜ መጣ። አንዳንድ ጊዜ እንደዚህ ይሆናል። እግዚአብሔር ቤተሰቦች እድሜ ልካችንን ከተጠመቅንበት ክርስትና ከተነሳንበት ጊዜ ጀምሮ ዕለት ዕለት በእግዚአብሔር ቤት እንመላለሳለን። ሰንበት ትምህርት ቤት እንዘምራለን፣ ልጆቻችንን እናመጣለን፣ እናስቀድሳለን፣ እንሄዳለን፣ እንመጣለን፣ እንሄዳለን፣ እንመጣለን። መመላለሳችን ከንቱ አይደለም። ነገር ግን አንዳንድ ጊዜ ልባችን የሚቀሰቀስበት ጊዜ አለ። እምነታችን ጎዶሎ የሚሆንበት ጊዜ እየመጣን መድኃኒዓለምን አንድ ጥያቄ ልጠይቃችሁ። መድኃኒዓለምን ቤቱ መጣችሁ፣ እንደውም መድኃኒዓለም ታደርግልኝ ይሆን ተብሎ ይጠየቃል። አሁን እናቶቼ የምጠይቀው ታደርግልኝ ይሆን ተብሎ ይጠየቃል። ምን ተብሎ ነው የሚጠየቀው? አሁን ላስመርጣችሁ ከፈጥራችሁ ታደርግልኝ ይሆን ወይም ደግሞ ታደርግልኛለህ? የቱ ይሻላል? ያመነ ልብ የሚናገረው የትኛው? ታደርግልኛለህ ብሎ አምኗላ። በዚህ በማቴዎስ ወንጌል ላይ የተጻፈልን ምዕራፍ 7 ላይ ታስታውሳላችሁ። አምናችሁ በጸሎት የምትጠይቁትን ሁሉ ምን ታደርጋላችሁ? ትቀበላላችሁ። ምን አድርጋችሁ? አምናችሁ ነው የተባለው። ስለዚህ ማመን ያስፈልጋል። ስንመላለስ በክርስትና ሕይወታችን ውስጥ ፈተና ይመጣል፣ ድካም ይመጣል፣ ጸሎታችን ሳይመለስልን ይቀራል። አንዳንድ ጊዜ ጸሎታችን መልሱ ሊዘገይ ይችላል። ያኔ እግዚአብሔርን ረስቶኛል እንላለን። እግዚአብሔር ልጆችን ይረሳል? ቢዘገይም እንኳን የሚቀድመው የለም። ለብዙዎች እናቶቻችን እግዚአብሔርን ደጅ ጠንተው ለምነው እግዚአብሔር ቢዘገይም የቀደመው የለም። ልበ አምላክ ዳዊት እንደዚህ ይላል፣ ቆይቼ እዚህ ከኔ ጋር በሉት፣ ቆይቼ ሁላችሁም እንድትሉ ትፈልጋለሁ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ምን ሆኛለ? ቆይቼ እመጣለሁ አይመልስም። የኔ ቋጠሮ አይፈታም። እኔ ግን በቤቱ አለሁኝ፣ ሁሌ እመጣለሁኝ ቆይቼ። እርሱ ግን በፈቀደው ሰዓት፣ እርሱ ግን ባሰበው ሰዓት፣ እርሱ ግን ባለው ሰዓት ቅዱስ እግዚአብሔር ዘንበል አለልኝ፣ ወደ እኔ ዞረ፣ ጸሎቴን ሰማኝ ማለት እኮ ነው እግዚአብሔር ቤተሰቦች። ስለዚህ
እነዚህም በእምነታቸው ሲመላለሱ የነበሩ ያዩት ሐዋርያት ልባቸው ሲቀዘቅዝ አያቸው። ልብ መቀዝቀዝ ማለት ማመንን ዳተኛ መሆን ማለት ነው። ስለዚህ ይሄን ልባቸውን ሊያሞቅላቸው እምነታቸውን ሙሉ ሊያደርግላቸው እርሱ በመካከላቸው ተገለጠ። ዛሬም የእግዚአብሔር ቤተሰቦች በልባችን ቅዝቃዜ ባላመንበት ጉዳይ እግዚአብሔር ወደ ልባችን ይመጣል። አሜን። እግዚአብሔር ወደ ቤታችን አሜን። እግዚአብሔር ወደ ኑሯችን አሜን። እርሱ ሲመጣ እምነታችን ሙሉ ይሆናል። መልሳችንም ከእግዚአብሔር ዘንድ ያስገኝልናል። ስለዚህ በዚህ ትምህርት ውስጥ ከነዚህ ሁለት ሰዎች ወይም ሁለት ሐዋርያት የምንማረው ነገር በእምነት መጽናት። በምን መጽናት? በእምነት መጽናት መቆም። በቃ ሁለተኛው በእምነት ጸንተው ጓልት ሲነጋገሩ አልነበረም። በመንገድ ላይ የሰፈር ወሬ ሲያወሩ አልነበረም። እስቲ እናቶቼና እህቶቼ ልጠይቃችሁ፣ እንደው ከዚህ ወዴት ወሰዳችሁ? በኋላ ከዚህ የሆነ የእግር መንገድ አለ አይደል? እንደ ወክ ነገር እንዲህ ወክ የምታደርጉ ቢሆን ከባልንጀራችሁ ጋር ወይ ከጓደኞቻችሁ ከጎረቤቶቻችሁ ጋር ምንድን ነው የምናወራው? አንዷን ስናነሳ ስናፈርጣል፣ አንቺ ሰምተሻል ከሊት ምን እንዳደረገ ይቀጥላል። እንዲህ አይነት እንደሞ እሱ እናነሳለን። እሱ ሲያልቅ ደግሞ ሌላ ፋይል ይከፈታል። ወሬያችን ሟሟሻችን እንዲደምቅልን የምንፈልገው ነገር ሁሉ እንዲህ ነው። እነዚህ ብዙ ወሬ ነበራቸው። ተመልከቱ፣ ብዙ የሚያወሩት በኢየሩሳሌም የተደረገ ብዙ ነገር አለ። ኢየሩሳሌምን ያስጨነቃት የሮማ ንጉሥ አለ። ስለዚህ ማውራት አልፈለጉም። ኢየሩሳሌምን ያስጨነቃት በጊዜው የኑሮ ውድነት አለ። ስለዚህ ማውራት አልፈለጉም። ማውራት የፈለጉት ለዓለም ሁሉ መድኃኒት ሆኖ የተሰቀለውን በሦስተኛ ቀን የተነሳውን ለሁሉ ሰላም ለእናንተ ይሁን ብሎ ሰላም የሰጠውን ስለ እርሱ ማውራት፣ ስለ ክርስቶስ ማውራት፣ ስለ ቤዛነቱ ማውራት፣ ስለ አምላክነቱ ማውራት፣ ስለ አዳኝነቱ ማውራት። እርስ በርሳችሁ እውነትን ከባልንጀሮቻችሁ ጋር ተነጋገሩ ይላል። ሲበሉኝ በደም እርስ በርሳችሁ አለበማለት የሆኑ ሰው እያለ እርስ በርሳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 19 ላይ የተጻፈልን ነው። እውነትን ተነጋገሩ ከጎረቤቶቻችሁ ጋር፣ እውነትን ተነጋገሩ ከጓደኞቻችሁ ጋር። እውነት ማን ነው? ኢየሱስ ክርስቶስ እግዚአብሔር ነው። እውነት መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ እርሱን ተነጋገሩ። ስለ እግዚአብሔር ቃል ተነጋገሩ። ስለ መድኃኒት ተነጋገሩ። ስለ ቤተ ክርስቲያን ተነጋገሩ። ስለ ቤተ ክርስቲያናችሁ እርስ በርሳችሁ ስትወያዩ እግዚአብሔር ከእናንተ ጋር ይሆናል አይሆንም? ይሆናል አይሆንም? ይሆናል። ክርስቲያን ሊነጋገር የሚገባው መንፈሳዊ ነገር ነው። የእግዚአብሔር ቤተሰቦች ዓለሙንማ እኮ ፈጨ ነው። ፖለቲካውንማ ፈጨ ነው። ምን አተረፈ? ምንም። ሰላም ይገኛል በእርሱ? የልብ ረፍት ይገኛል በእርሱ? የለም። ምንም አይነት ረፍት የለው። የልብ ረፍት ያለው የአእምሮ እርካታ ያለው ስለ መድኃኔዓለም ኢየሱስ ክርስቶስ ስንነጋገር ነው። ስለ ቅድስት ቤተ ክርስቲያን ስንነጋገር ነው የእግዚአብሔር ቤተሰቦች። ስለዚህ እነዚህ ሰዎች በመንገዳቸው ስለ ኢየሱስ ክርስቶስ ሲነጋገሩ ጌታ መድኃኔዓለም ኢየሱስ ክርስቶስ በመካከላቸው ተገኘ። ዛሬም የእግዚአብሔር ቤተሰቦች በኑሯችን ባልና ሚስቶች ስለማን ይነጋገሩ? ስለማን ይነጋገሩ? ስለ እግዚአብሔር ይነጋገሩ። ይህ ማለት ጠዋት ሲነሱ ካልጋቸው ላይ እግዚአብሔርን ያመስግኑ። በማዕዳቸው ላይ እግዚአብሔርን ያመስግኑ። ወደ ማታም ወደ አልጋቸው ሲመጡ ካልጋቸው በፊት እግዚአብሔርን ያመስግኑ።
ይህን በማድረጋቸው የተነሳ ከእግዚአብሔር በረከታቸውን ይቀበላሉ፣ ጸጋቸውን ይቀበላሉ። ቤታቸውን ሁሉ እግዚአብሔር በበረከት ይሞላላቸዋል። ተመልከቱ። ስለተነጋገሩ እርሱ ተገለጠ። ስለተነጋገርን እርሱን ስለጠራን እርሱን ስላልን በመካከላችን ይገኛል እግዚአብሔር። ስለዚህ ጓዳ ጎድጓዳችንን ዘልቆ ምስጢራችንን ቋጠሯችንን ዘልቆ እግዚአብሔር ይሞላልናል። የሁላችንን ቤት እግዚአብሔር በቸርነቱ ይጎብኝልን። አሜን። በስተመጨረሻ ሶስተኛው ወደ ኋላ መመለስ። ተመልከቱ። ወደ መጡበት ምን መሆን መመለስ። ተመልከቱ። እየሄዱ የነበረው ከኢየሩሳሌም ጌታ ከተወለደባት፣ ከኢየሩሳሌም ጌታ ከተሰቀለባት፣ ከኢየሩሳሌም ሙስና መቃብርን ድል አድርጎ ከተነሳባት ነው። ተመልከቱ። ከዛ ልባቸው እየቀዘቀዘ ወጣ። ሽሽት በሉት። እየወጡ ነው። ወደ ኤማውስ እየሄዱ ነው። አንዳንድ ጊዜ እግዚአብሔር ቤተሰቦች እንደዚህ ይሆናል። ከእግዚአብሔር ቤት የምንኮበልልበት ጊዜ የለም። አይ እግዚአብሔርም አልሰማኝም፣ ለምን ቅዳሴ አትሄጂም? አይ እሺ ዛሬ ይሄዳል ብየው እሱ ዞር ብሎ ሊያየኝ አልቻለም፣ እርሱ ሊመልስልኝ አልቻለም። ይሄው ሰዎች እንደዚህ ይሆናሉ፣ እኔ ግን እንደዚህ ይሆናለሁ። ይሄ ሰዎች በደስታ ይኖራሉ፣ ይሄው ሰዎች ሁሉ ጊዜ ሰርተው እንደዚህ ይሆናሉ፣ እኔ ግን ጤንነቴ እንዲሆን፣ እኔ ግን ጓዳዬ እንደዚህ ሆኖ የምንልበት ነገር የለም። እግዚአብሔር ሁሉ ቢዘገይም እንኳን የሚቀድመው ይሄና በጊዜው ይመጣል። እግዚአብሔር ብቻ ጸንተን መቆም፣ ብቻ በእምነት መቆም፣ ብቻ ከእርሱ ጋር መነጋገር፣ በጸሎታችን መጽናት ነው፣ እርሱን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ወዲያውኑ የተነጋገሩበት ነገር፣ ስለ እርሱ ያወሩበት ነገር መልስ ስላስገኘላቸው፣ እርሱ ስለተገለጠላቸው፣ ባርኮ ስለሰጣቸው ዓይናቸው ተከፈተ። የእግዚአብሔር ቤተሰቦች ስናምን፣ በጸሎት ስንጸና፣ ወደ ካህናት አባቶቻችን ራሳችንን ስናስገዛ ያኔ ምን ይሆናል? ሥጋው ወደሙን እግዚአብሔር ይሰጠናል አይሰጠንም? ይሰጠናል አይሰጠንም? ሥጋው ወደሙ ሰጠን ማለት ደግሞ እርሱን በልተን እርሱን ጠጥተን የዘላለም ሕይወት አገኘን ማለት ነው። ተመልከቱ። ዓይናቸው ተከፈተ። ዓይናቸው ታውሮ ነበር እንዴ? እስቲ ንገሩኝ። ዓይናቸው ታውሮ ነበር? መንገዱን ሁሉ ሲሄዱት እኮ ነበር አይደለም? ይሄ ዓይናቸው የተባለው ውሳጣዊ ዓይናቸው ነው። ውሳጣዊ ልቦናቸው ያ የሚያው አንዳንድ ጊዜ መንገድ ላይ እንደዚህ እየሄዳችሁ ሳለ በከሌ ብሎ ሲጠራ ውይ የኔ ነገር ሳላይ እንላለን አይደል? ዓይናችን ነበር አልነበር? ነበር። ማስተዋላችን ማለት ማለት ተመልከቱ። ማስተዋላቸውን ከፈተው እግዚአብሔር፣ ልቦናቸውን ከፈተው እግዚአብሔር። ያኔ ወደን ሲል አዩት መድኃኒዓለም ኢየሱስ ክርስቶስ። ዛሬ የምናስተውልበትን ልቦና እግዚአብሔር ይክፈትልን። ቤተ ክርስቲያናችንን የምናይበትን ልቦና እግዚአብሔር ይክፈትልን። መስቀሉን እያየን ሁል ጊዜ ከእግዚአብሔር ጋር የምንነጋገርበትን ልቦና እግዚአብሔር ይስጣል። ከዚህ በኋላ ቀጥታ ያደረጉት አናድርም፣ ቤታችን አናድርም፣ ወደ ኢየሩሳሌም ነው የምንመለሰዋል። ወደ ኢየሩሳሌም ተመለሱ። ተመልከቱ። አዩታ ቸርነቱን፣ ምሕረቱን፣ ይቅርታውን፣ በረከቱን ከእጁ ያዩት እርሱ መሆኑን አዩታ። ስለዚህ አናድርም፣ ወደ ኢየሩሳሌም መመለስ አለብን። ከሽሽታችን መመለስ አለብን። እግዚአብሔር ቤተሰቦች ኢየሩሳሌም ቤተ ክርስቲያን በዚች ቤተልሔም ጌታ ተወልዶባታል። በዚች ቤተ ክርስቲያን የጌታ የኢየሱስ ክርስቶስ ሥጋና ደም ይፈተታል ይፈተታል አይደለም? ሁላችን ልጆቻችን ሳይቀር ሁላችንም እንቆርባለን አይደል? ተመልከቱ። ስለዚህ ከዚች ቤተ ክርስቲያን እንዳትሸሹ፣ ከዚች ቤተ ክርስቲያን እንዳትወጡ። መከራ ቢሆን፣ ስቃይ ቢሆን፣ ችግር ቢሆን፣ የኑሮ መወደድ ቢሆን፣ የፖለቲካ ሽኩቻ ቢሆን፣ ዘመን ቢገለበጥ፣ ምሬት ቢሆን፣ ሐዘን ቢሆን፣ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። በማን? በእግዚአብሔር።
እንዲህ ስናደርግ እግዚአብሔር አምላካችን ከእኛ ጋር ሆኖ ቸርነቱ ያደርግልናል። ስለዚህ እነዚህ ሰዎች ይህን መልስ ያገኙ ጌታ ሆይ ከእኛ ጋር ምንሆን ስላሉ ከእኛ ጋር እደር ስላሉ ዛሬም ሁላችን በጸሎታችን ሁሉ እግዚአብሔር ሆይ አምላካችን ሆይ ከሀገራችን ከኢትዮጵያ ጋር ሆን ብንል ይገባል አይገባም? ይገባል። ከሀገራችን ከሕዝባችን ጋር ሆን ምሕረትን ቸርነትን አድርግልን ልንል ይገባል። እንዲህ ልንል አምላካችን እግዚአብሔር ይርዳን። አሜን። በልባችን ጸንተን በአንደበታችን መስክረን እንድንኖር ጌታ እግዚአብሔር ይርዳን። አሜን። እግዚአብሔር ጸጋ፣ እግዚአብሔር ወልድ በረከት፣ እግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የድንግል ማርያም አማላጅነት ለሁላችን ይብዛልን። አሜን። የሰው መጨረሻው ሲያምር ነውና የኔንም የናንተን መጨረሻ እግዚአብሔር በቤቱ ያሳምርልን። ቃሉን ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን። ለመምህራችን መምህር ቴዎድሮስ አምላካችን ቃለ ሕይወት ያሰማልን። አሜን። ቃሉን ያሰማልን። አሜን። ቃሉን ያሰማልን። ሁላችሁም ቃለ ሕይወት ያሰማልን። ቃሉን ያሰማልን። በእውነት የራቀውን አቅርበው የረቀቀውን አውጥተው የዕለቱን ወንጌል በሉቃስ ወንጌል ላይ የተዘገበውን ሉቃስ ምዕራፍ 24 ከቁጥር 13 ጀምሮ ወንጌል በቅዳሴ መካከል ላይ የተነበበው ተመርኩዘው ከቁጥር 29 ላይ ከእኛ ጋር እደር የሚለውን የመጽሐፍ ቅዱስ ክፍል ጠቅሰው ነው በእውነት በተለየ ሕይወታችን በሚዳስስ መልኩ ያስተማሩን። አምላካችን እግዚአብሔር በድጋሚ ስለ ቃሉ ስሙ የተመሰገነ ይሁን። እርሳቸውንም አምላካችን በእውነት ቃለ ሕይወት በድጋሚ ያሰማልን። አምላካችን እግዚአብሔር ሁልጊዜ እየመጡ እንዲያገለግሉን እንዲህ ባለ ሁኔታ በእውነት በሚጣፍጥ አንደበት ነው ያስተማሩንና አምላካችን እግዚአብሔር እንዲያገለግሉን ፈቃዱ